ምን ሆንሽ? ስለሽ ስልኩ አያነሳም። አንድ ነገር ሆኖ እንዳያውቅበት ጠጥቶ ነርቶ መኪና ተጋጭቶ በቃ ችግር የለም ተረጋጊ። እኔ ፈልጌ ያመጣዋለሁ። ማርቲ ተረጋጊ። በቃ እኔ ተረጋጊ ፈልገውና ይዤው እመጣለሁ። እሺ ብቻዬን ምን ላድርገው? እባክህን ካለበት ፈልግ አምጣልኝ። እደውልልሻለሁ። ተረጋጊ። እግዚአብሔር ይሻላል። ነው ግን ይዘሻት አንዴ ቤተ ክርስቲያን አንዴ ምናምን የምትወስጃት ጥሩ ነገር ይዘሽ የምትሄጂ መሰለሽ እንዴ? ወይ ቤት ሳታስቀምጫትም ደግሞ እኮ ደህና ልጅ እንዳለሽ ይዘሻት አንዴ ቤተ ክርስቲያን አንዴ በየቦታው አንዴ በየሱቁ ትወስጃታለሽ እንዴ? መቅጣት ካልቻልሽ ወይ ደግሞ ባፈና ትቅጣልሽ። ነግሬያት ነበር ደግሞ እሷን እንዴ የሰው ልጅ ከመጠበቅ ራሷን አትጠብቃትም እንዴ? ምን ማለት ነው? ጥሩ ነገር ያደርግሽ መሰለኝ። እዚህ ብሶቱ ስንት ነገር ሊጸልይ ሲመጣ ሻማው እንዳለ እኮ ነው የጠፋው። አባባዬ ምን ማለት ነው?
ደግሞ ዝም ብላ ታኛለች እንዴ? ጸሎትሽን ዝም ብለሽ አጸልይ። እንዴት እንጸልይ? እስኪ ንገሪኝ እያለች አስሬ አንቺ አርፈሽ ያወቅሽ ለምን እንደዚህ? በሽተኛ ከሆነች አስጠምቂያታ። በሽተኛ ከሆነች ደግሞ እቤት ክትት አድርገሽ ሰው እንዳያይሽ ድብቅ አድርገሽ ሽፍን አድርገሽ መቀመጥ ነው። ምን በሽተኛ ይዞ መዞር ጌጥ መሰለሽ እንዴ? በቃሽ፣ ይበቃሻል። የበላሽው አይበቃሽ፣ ዝም በይ። ይበቃሻል። ስለዚህ ጤነኝነትና በሽተኛነት አንቺ ኧረ ለዛች ለእናትሽ ነግሬልሻለሁ። እሺ የት ይዣት ሄደችልሽ? ጸበል አስጠምቂያት። አለዛ አንቺ አንዴ በየገበያው አንዴ በየሞሉ በምኑ ጁስ አታስልፍፊያት። ልጅቷንም አፍ ውስጥ አታስገቢያት። ሰው በሌለበት ይዤ ባዶ ግቢ ውስጥ ይዣት መጣ። ባዶ ግቢ ውስጥ እኔ ሰው አይደለም እንዴ? ሻማውን እኮ ተስሎ ነው ሰው መጥቶ አብቶ ሊጸልይ ነው የመጣው። እንዴት ብለን እንጸልይ? ምን ተናግረሽ ታናግሪያለሽ? ባየዘሻት እቺ በሽታሽ ነኝ ያልልሽ ነው ይዘሽ እቺ በቃ ይበቃሻል። አረ የበላሽው አይበቃሽ? ደግሞ ትናገሪሽ ፈልጊያለሽ? ዝም አልኩሽ እኮ ብዙ ተናገርሽ። አረ ይቅር በላይ ጌታዬ። ደግሞ ለራስሽ ተናገሪሽ አባባዬ። ነይ እንሂድ ነይ እንሂድ። ደግሞ አትጪባት። ኧረ ቢያ የሚመለከትሽ ጉዳይ የለም። እዚህ ከምትለፈኝ በቃ ዝም በይ። ቁንጥጥ ነበር ማድረግ ቤተክርስቲያኑ ዝም በይ። ቁንጥጥ ነበር ማድረግ የነበረብሽ። በጣም ብዙ ታገዝኩሽ። ይቅር ይበልሽ እግዚአብሔር። ለስሙ ቤተክርስቲያን ነሽ ያለሽ ለመጸለይ መተሻል። እንዳንቺ አይነቱ ነው እየመጣ የሚረብሽኝ። ፍቅር ስታፕ ሌትስ ጎ። ዝም በይ። ቃጠሎ በቁንጥጥ ነበር። አቤት እሷት የኔ ልጅ በሆነች አታሳብጂ። ሌትስ ጎ። ቀርባን ነው ሰው የምትገፊያት እየጮሽ አባባዬ ሙት። አሁን አንቺ እናት ነች። ስለሽን አላያችሁትም ዛሬ እናንተ ጭራሽ? ታዲያ እኔ የት ማግኘት እችላለሁ? ያልገባሁበት ቦታ የለም። 3-4 ቦታ አየሁት። ከየት ላገኘው ታዲያ? እኔ አሁን እሷም ማርታም እየደወለች እኮ ነው ያለችው። ደውላለሁ በቃ በኋላ። My friend, I don't have
nothing. I am a big time loser. I don't have nothing. Don't waste your time. ፋሲል ነኝ ስለሺ ፋሲል ነኝ ፋሲል ነኝ አይኖ እንደምትፈልገኝ በእኔ እንደማትጨክን ያቺ ምስኪን ሚስቴ ፈልገው ብላ እንደምትልክህ አይኖ ፋሲል አይኖ ምን ሆነ ነው እዚህ ከደረስክ ለምን ቤት አለ ደከመኝ ፋሲል ደከመኝ 9 ዓመት ሙሉ የተሸከምኩት ህይወት አደከመኝ ፋሲል ህሊናዬም እግሬም ደከመ ፋሲል አንድ ቀን ግን እዚህ ጋር ይደፋዋል እኔ እና ባተጎዳ እኔ ተገላገልኩ አንተም በየምሽቱ እኔን የት ወደቀ ብለህ ከመፈለግ ተገላገልክ ያቺ ምስኪን ሚስቴም በየማታው ፈልጉልኝ ከማለት አረፈች የምታሳዝነኝ ልጄ ናት ዓለም ክፉ ነች ፋሲል ክፉ ነች ታዲያ ይህንን ካወቅክ አንተ ራስህን ለምን አትጠብቅም አንደበት የሌላት ልጄ አባቷ የት እንደወደቀ መናገር ማትችል ልጄ ስሜቷን መግለጽ ማትችል ልጅ አሳዝነኛለች ፋሲል ስለሺ ታሳዝነኛለች በቃ አመስግን ፋሲል አመስግን እሺ በቃ አሁን ወደ ቤት እንግባ አመስግን ፋሲል በጧት ስትነሳ የማታለቅስ ሚስት ስላለህ አመስግን አይዞህ በቃ 2 ጤነኛ ልጆች አምላክ ስለሰጠህ አመስግን ፋሲል አመስግን እስኪ አሁን ቤት ግባና ነገ እንጫወታለን ይሄን ሁሉ ነገር ነገ እናወራለን ቤት ስትገባ ሰላም ሆኖ ስለሚጠብቅ አመስግን ፋሲል አመስግን ስለሺ ጤነኛ ልጅ ምን ያህል ዋጋ እንዳለው የምታውቀው ስታመሰግን አንተም እኮ ራስህን መጉዳት ለምን አይበቃህም አመስግን ፋሲል በተሰጠህ ነገር ሁሉ አመስግን ስለሺ ለራስህም እኮ ማሰብ መቻል አለብህ ስለሺ ነገ እናወራለን ና አሁን ወደ ቤት እንግባ የሰው እጅ ማየት መሪር ነው
ስሜትህን ሳይሆን ሕይወትህን ሰብሮ የሚጥል እርግማን አለ። ልመና የሰው ፊት ያሳያል። ልመና ከመውደቅ በላይ ነው። ሞትህን ያስመኝሃል። አዎ ከመለመን ሞት ትልቅ ረፍት ነው። ግን የሕይወት ምርጫ ካሳጣህ እንደ እሳት የሚጋረፈውን የሰው ፊት ሳትወድ በግድ ትለምደዋለህ። ቀንሽ እንዴት ነበር? ባክ ደክሞኛል፣ ራሴንም አሞኛል። አረ ደክሞሽ ይሆናል። እንደውም ልጆቹን አንተ ብታጫውታቸውና እኔ ብሄድ ደስ ይለኛል። ይሄን ብርቱካን ደግሞ ይብሉ ሲመጡ ማዘር ይመጡልሻል? ማዘር ባካ መጣም ዛሬ ያቺ የፈረደባት ሲስተር ጋር ሄዳለች። ደግሞ ተጣልተው እንዳሉ። አረ ተወኝ እሷን ነገር። ወይ ጤነኛ ልጅ አልሰጣት ወይ ጤነኛ ባል አልሰጣት እንድቻለች እየተጨቃጨቀችና እያለቀሰች። ግን እኮ ይልሽ ማርታ እኮ ነች ራሷ ነገሮችን መቀበል መጀመር መቻል ያለባት። እንዴ ከዚህ በላይ እንዴት ታድርግ እንዴ? ምን ሆነ ነው ፋሲል? ስራዋን ትታ የምትወደው ላይፍ በሙሉ እርግፍ አድርጋ ቁጭ ብላ ልጇን እያሳደገች አይደል እንዴ? እሱ እኮ ነው ችግሩ። ይልሽ ስራ ብትጀምር ነገሮች ሁሉ ይስተካከልላት ነበር። ልጇ ማን ሊይዝላ ነው ሰው ስራ የምትጀምረው? ንገረኝ። ማዘር ለምን አግዟት? እንድች ብለ እንዳጨርሰው ማዘር ታውቃታለህ። እንኳን በሽተኛ ልጅ ልትይዝ የኛንም ልጆች በግድ ነው እየያዘች ያለችው። እሱ እኮ ልክ ነሽ። ይልሽ ግን ምን መሆን እንዳለበት ታውቂያለሽ? እኛም ልናግዛቸው ይገባል። አንቺን ብትሆኚ ማርታን መምከር መጀመር መቻል አለብሽ። እንዴት ነው ለማርታ ምነግራት? ማርታ ታውቃታለህ አይደል እንዴ? በልጇ ነገር ማንንም አሰማ እንዴ? ያው እግዚአብሔር እንግዲህ እንዳመጣባት እሱ እስከሚመልስላት። እግዚአብሔር ይልሽ ማንንም ላይ ምንም አያመጣም። እንደ አይነት ነገር ለማንም በፍርድ መንገድ አይሰጥም። ህይወት ነች አሳልፈ የሰጠቻት እንደ አይነት ቀንበር የጫነችባት። ከምዕተ ዓመት በላይ በኖርንበት ምድር ዛሬም እንደ ስደተኛ ራሳችንን ዋጋ ቢስ አድርገን ፍላጎቶቻችንና ጥቅሞቻችንን የማናስከብርበት፣ ዛሬም ለችግሮቻችን መልስ ሰሚ ፍለጋ ዋይት ሃውስ የምንሰለፍ፣ ለችግራችን መፍትሄው መሰለፍ ሳይሆን መደራጀት፣ ከፊት መቆም፣ አብረን እጅ ለእጅ ተያይዘን ራሳችንን በአሜሪካ ፖለቲካና ኢኮኖሚ ውስጥ መሪዎች ማድረግ ስንችል፣ ቁጥር ሳያንሰን፣ ዕውቀት ሳያንሰን፣ መማር ሳያንሰን፣ ሕግ አክባሪነት ሳያንሰን አንድ መሆን፣ መደራጀት፣ አብረን ቆመን ለልጆቻችን የተሻለ ዓለም ማውረስ ስንችል፣ ዛሬም ሰልፍን አማራጭ ያደረግን ራሳችንን እንደ ስደተኞች የምንቆጥር በምንኖርበት አሜሪካ ውስጥ የፖለቲካና የኢኮኖሚ ድሎቻችንን መጠቀም ያልቻል ጭልጥ ያለ እንቅልፍ ይወሰደን ሰመመን ውስጥ የገባን ትውልዶች ነን። የአበሻ ልጆችን ከተኙበት እንቅልፋቸው ቀስቅሼ አስከትያቸው ሙዚያቸው ሆኜ ዋይት ሃውስ እንገባለን። ይህ የአዲሱ ትውልድ አዲስ መንገድ አዲስ ራዕይ ነው። እስከ መቼ ጎበዝ?
አሁንማ ልጆቻችንን የማንፈልገውን ከሃይማኖታችን ከባህላችን ከእምነታችን ከሞራላችን ያፈነገጠ ትምህርት ሊያስተምሯቸው ሲዘጋጁ እኔ ግን አስቻለው ላለሁ እንደራጅ። ለዚህም ደግሞ እኔ የመጀመሪያውን እርምጃ ተራምጃለሁ። ይታየኛል፣ ህልም አለኝ። እዚህ ቤት እኔ ቀድሜያቸው ገባለሁ፣ ሺዎች ይከተሉኛል። የሀበሻ ልጆች ተከተሉ። ወደ ታላቁ አሜሪካ የፖለቲካ አደባባይ አብረን እንሂድ። በጣም የሚገርመኝ እኔ ምን እንደሆነ ታውቂያለሽ? ልጆቻችን ዶክተር ይሁኑ እንላለን፣ ኢንጂነር ይሁኑ እንላለን። እኛም ተጨንቀን እነሱ እናስጨንቃቸዋለን። ዋናው ነገር ጤነኛ ልጅ ብቻ ነው የሚያስፈልገው። እንግዲህ ምን ታደርገዋለህ? እግዚአብሔር ይርዳት። እኔ በቃ ልሂድ፣ አንተ አጫውታቸው። ሂጂ በቃ እኔ አጫውታቸዋለሁ። ደግሞ የጀገና ኩክ አደርጋለሁ፣ እሱ ይጠብቀኝ። አይ እሱን እንኳን ተይው፣ እኔ ኩክ አድርጌልሽ ወጥቻለሁ። የኔ ባል አንተ እኮ የልብ አውቃ ነህ፣ ግን አንዳንዴ አለብህ እንጂ ማሚ አትሂጂ። አይ በቃ ደክሞኛል። ልትሄጂ ነው በቃ? አዎ ልሂድ ባባዬ። ከኔ ጋር ትጫወታላችሁ። እሺ ዋጥጥ ግን ነው ያፍጥሩኝ። ቻው። እሺ እንዳይመሽ ደግሞ ሌላ ነገር እንዳገዛላችሁ። አይመሽም፣ ግድ የለም እንጂ። እሺ ሌላ ስኳር ነገር እንዳይበሉ። ያን ችግር የለም፣ ለኔም እኮ ልጆቼ ናቸው። አንተ ተይ ሂጂ አንቺ። ስኳር እየሰጣቸው አይፈልግም። በቃ አይዞሽ፣ ረፊ ብቻ። what do you want? Jacket? Okay, bring it. እንዴ አይ አልጠጣም፣ እንዳትቀዳልኝ። አልጠጣም፣ እውነት አልጠጣም። ኦ ተነሳ ነው። እኔ ኖ ሻይ ነው የምጠጣው። ሻይ እውነት የምሬን ነው። አልጠጣም። በእውነት አልጠጣም፣ የምሬን ነው። እንዴ በእውነት ሻይ ዘዝልኝ። የሳምንት ምሽታችን እኮ ነው የወጣን ራት። አዎ ግን ይቅርብኝ፣ ዛሬ ግድ የለህም። አዲስ አመት መሆኑ ነው። አይ ይቅርብኝ። እኔ ምን በፊትም አልጠጣ ታውቃለህ። ምንድን ነው ለምን እኔ ቆንጆ የቅመም ሻይ ዘዝልኝ። ኧረ የቅመም ሻይ ቅመም። በይ አንድ ጠጪ፣ አንድ ምንም ማለት በእውነት ማሬሞት አልጠጣም። ነገር እንኳን አልጠጣም ማለት የሆነ ነገርማ አለ። በቃ ምንም የለም። ምንድነው እንደዚህ ፍልቅልቅ ያደረገሽ? ምንም የሆነ ነገር አለ። ነገር ፍልቅልቅ ብለሻል። ምንም የለም። በእውነት የምሬን ነው። ምንም የለም። ወይን አትጠጪም? ሳቅ ይልሻል። ወደን ቆረጣ አይደለ? አልነግርም እንዴ የግድ ነው። እኔም አልጠጣም አለ በለዚያ። አይ እረፍ፣ ስርዓት እንግዲህ እና ነገርኛ ምንድነው እንደሚያፍለቀልሽ? አልነግርህም። እየቀለድሽ ማለት። እሺ ቆይ ብነግርህ ምን ታደርግልኛለህ? ዳንቺ አሁን ለእኔ ለምትወዳት ማርቲ እዚህ ምድር ላይ ያለ አቅሜ የፈቀደውን ነገር በሙሉ አደርግልሻለሁ። ታሳዝነኛለህ እኮ። ለምን ይልቁ ቀየዋ ስለሆንክ ሰው ስትወድ ሰው ስታመን ፍጹም እኮ ነህ። እንዳትጎዳብኝ እፈራለሁ። እኔ ቆንጆ፣ አንቺም እኮ ፍቅር ነሽ። ደግሞ አንቺ አጠገቤ እስካለሽ ድረስ ሁልጊዜም ደስተኛ ነኝ። አስታውሽ፣ እኔን የሚጎዳኝ አንቺን ማጣት ብቻ ነው እዚህ ምድር ላይ። ሌላ ምንም ነገር አይጎዳኝ። እሺ እኔን አሁን ብታጣኝ ምን ትሆናለህ? እሱም ማሰብ አልፈልግም ጅል። ኧረ እኔ ራሱ በስመ አብ ማሰብ አልፈልግም እኮ። ይሻልሻል። እኔም በሙሉ እወድሃለሁ። እኔም እወድሻለሁ። ግን አሁን ወዴት ነው ለማረሳሳት? ምንድነው እንዲህ ፍልቅልቅልቅ ያደረገሽ? ተናገር። ኧረ መሽኮርም ዛሬማ እንዲህ ጸባይ መጥቷል።
ምን አሁን ወዴት አሁን ለማረሳሳት እንደዚህ በቃ የፍቅር እንትን ጁሊየትን መሆን ምን አያስፈልግም። ምንድነው ዛሬ ወይንም ማጠጭበት ምክንያት ፍልቅልቅ ያደረገሽ? እሺ በቃ አይነን ጨፈን ማን ያለንን ጨፈን አረተ እሺ በቃ የመኪና ቁልፍ እሺ ያው ሻውን ግለት ምንድነው አታደርጊው? 3 ወር እርጉዝ ነኝ። በእውነት ኦ ማይ ጋድ የኔ ቆንጆ እንኳን ደስ ያለሽ። ለአንቺ በተለይ የኔ ፍቅር እንኳን ደስ አለህ። ወይኔ ደስ ይላል። ደስ አለህ? በጣም 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 እግዚአብሔር ይመስገን። የኔ ኬክ ለማንም አንናገር። አስቢ፣ ሁሉም እስከዛሬ ድረስ ውለዱ 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 እያሉ ሲጨቀጭቁ የሰው አፍ ጥሩ አይደለም። እኛ ያልሞከርን ይመስል ያለ በቃ ምንም ነገር ያላደረግን ይመስላል። ስለዚህ ከዚህ በኋላ ለማንም አንናገር። ጸጥ ብለን በቃ ሁሉም ሰው ወዲህ ሲገፋ ያውቅ። ያው ለነማየ ግን ነገር አረ ለነማየም ቢሆን ለማንም አንናገር። ጸጥ ለጥ ብለን ትንሽ ወዲህ ገፋ ካረገ በኋላ ቁጭ አድርገን ነግራቸዋለን። ለማየና ለህቴ ሳልነግራቸው ኧረ ተው ይገሉናል። እውነት ይገሉናል እንዴ? ለነሱ መንገር አለበት። አረ እኔ እኮ እማዬ እኮ ካንቺ እንደውም ትቀርብ እኮ እንደውም ራስ እንዳትናገር በጭራሽ። እሷ ሰማች ማለትማ ቢቢሲ አልጀዚራና አገር ነው የሚያውቀው፣ አፍሪካ ድረስ ይሰማል። ግድ የለሽም የኔ ፍቅር። እኔ ከነሱ መደበቅ አልችልም። እውነት ግድ የለህም። ግድ ኦልሬዲ ደግሞ 3 ወር ሞልቶኛል። ምንድነው ችግሩ? ምን ችግር ደግሞ እግዚአብሔር አለ። በእግዚአብሔርም እነማን እንዴ ቆንጆ በቃ እንኳን ደስ አለኝ። ቅመም ሻይ አሃ አሁንማ እኔም አልጠጣም። በቃ አንቺ እስክትወልጂ ድረስ መጠጥ የሚባል አይ ፕሮሚስ አይ ላቭ ዩ እንኳን ደስ አለኝ። ኦፍ ለዛሬ ልጠጣ ጠጣሽ ጠጣ ለዛሬ ተፈቅዶ ቅመም ሻይ እባክህ የኔ ወንድም ሚሊዮን ማን ትመስላለች? ይኸው ነው ትርፋችን። በሞትንላት ሀገር እጅ እግራችንን ባጣንላት ሀገር ተመልካቻትን ለማኝ ሆንባት። ጠላትን ያሸነፍንላት ምድር አፈሯ ተፋን። መኖራችን ትርጉም አልባ ሆኖ ሜዳ ላይ በልመና ተዋረድ። በጥይት ያልተሸነፈ ስብዕና በማጣት ተዋረድ። ሕይወቱን ለሀገሩ የገበረ ወታደር ቁራሽ እንጀራ አጥቶ ሜዳ ላይ ተወረወረ። ኢትዮጵያ ፍርድ ሺህ ነው። መሸሸጊያ መደበቂያ እንኳን አትሆኝንም። ገበናችንን አደባባይ ታወጪዋለሽ። እውነት ለአንቺ ዋጋ አልከፈልንም። አጥንትና ደማችንን አልከሰከስንም። በእኛስ ሞት ሌላው ሕዝብሽ በሰላም አልኖረም። ምነው አንቺ ሀገር እኛ ላይ ጨከንሽ? ምነው አፈርሽ ቁራሽ እንጀራ ነፈገን? ምነው ዋቤት የምንልበት ቦታ ነፈግሽን? ምነው ሀገሬ ምነው? ምን በደልን? ምን አተረክን? አስቻለው ነኝ አውቀኸኝ? አባ እንዴት ነህ? ኑሮስ እንዴት ይዟል? አሁን ኢትዮጵያ ውስጥ ላለ ሰው ኑሮ እንዴት ነው ተብሎ ይጠየቃል? ኧረ አይደለም አባዬ፣
ፖለቲካውን ተወውና እስቲ የደወልክበትን ጉዳይ። ለሴኔት ልወዳደር ነው አባዬ፣ ዋይት ሃውስ ልገባ ነው እኮ። ይሄ ለነጩ ቤተ መንግስት? አዎ አባዬስ እንዴ ስነግርህ እንዴ እኔ ልጅ ሴናተር ልሆን ነው ልወዳደር ነው። ይልቅ እንኳን ደስ ያለ። ግን እንዴ እንደዞረብህ እህት ታውቃለች? ኩራ በልጄ ሊኩራብኝ አባ። አምናቸው ነው ግን ኦባማን ተመልከት አባዬ። ከኬንያዊ አባት ተወልዶ እኮ ነው የታላቁ አሜሪካ መሪ መሆን የቻለው። ከዚህ በኋላ የኢትዮጵያ ጉዳይ አደባባይ ላይ ወይ ዋይት ሃውስ በር ላይ ወይ ስቴት ካፒታል በር ላይ በሚጮህ ጮህት ሳይሆን በእኛ በልጆቿ ውስጥ ገብተን ራሳችን የምንዘውረው ይሆናል። አያ አባዬ ብዙ ጊዜ ላለፉት በርካታ ዓመታት የሀገራችንን ጉዳይ ለማስረዳት ትኩረት እንዲያገኝ ለማድረግ ዋይት ሃውስ በር ላይ ስቴት ካፒታል ላይ ያልተሰለፍንበት ያልጮህንበት ጊዜ የለም። ለውጥ ግን የለም። በቃ ነገ ዛሬ ሳትል ቶሎ ናለኝ። እንዲያውም ዛሬውኑ ትኬቱን እልክልሃለሁ እኮ እኔ እዛ ኢምፔሪያሊስት ሀገር። አዎ አባዬ እንዴ አውቃለሁ። እንዴ ይሄንን የሀገር ፍቅርህን ለዋይት ሃውስ ጉዟችን እንጠቀምበታለን። እንደው በማያገባት እየገባች የዚህ እንደ ህዝብ ጉሮሮ እየዘጋች ያለች ሀገር ልምጣ እንዴ? አስታውስ እንጂ አንተ ራስህ አይደለም እንዴ ከልጅነቴ ጀምሮ ለትልቅ ዓላማ እንድሰራ ትልቅ ሰው እንደሆን እየመከርክ እያስተማርክ ያሳደግከኝ። አሁን ለዚህ ትልቅ ዓላማ መሳካት ከጎን የሆነ እንድትደግፈኝ ይፈልጋሉ። ላስብበት እስኪ። ኖ ኖ ኖ ኖ ኖ ኖ አባዬ እንዴ በቃ የግድ ታስፈልገኛለህ። ምንም የምታስብበት ጉዳይ የለም። መቼም በልጆቼና በአገሬ ስለማልጨክን ነው። በቃ ነገ ዛሬ ሳትል ቶሎ ናለኝ። እንዲያውም ዛሬውኑ ትኬቱን እልክልሃለሁ። ለአገሬና ለልጆቼ ከጠቀመ ምን አማራጭ አለው? እመጣለሁ። እሺ አባዬ በጣም ነው የማመሰግነው። በዛውም የልጄን ልጆች ለማየት እመጣለሁ። ቴንክ ዩ ሶ ማች። እሺ አባ እደውልልሃለሁ። እሺ አባ ባይ ባይ። ልጅ አልባ ሁሉ ልጅ አለ።